ፈልጌ ነበር። ፓርኪንግ ነው የለም ሞልቷል። ይኸውልህ ቦታ አለ አይደል እንዴ? እኔ ማቃንተ ነው የምታውቀው ሞልቷል። አሁን ለዚህ መኪና ፓርኪንግ ስትፈልግ አንተ ራስህ አታፍርም ትንሽ እንዴ? ስለ መኪና ምን አገባኝ? ምን እንዴት አያገባኝም? ይሄን ቆርቋሻ ማንከሽከሽ መሰለ ነገርን ይዘህ ተነስ በእናትህ። አናስቆምም። ይሄን ሲጀመር ይሄ ማለት ነው ወንድም አለም በጣም ሀመዛጉ የተነሳ ፊት አነሳሶገው ወንድም ቀልደህ ነው አሳያለሁ። አታፍርም እንዴ? ይሄን ፓርኪንግ ስትል ይዘውጣ ኪስ ውስጥ ይዘህ አትዞርም እንዴ? ይሄን መኪና ይዘውጣ አሁን እንዴ ነው ጋሽ? ሰላም እንዴ? እንደምን አለ አለን። አራ ፓርኪንግ ፈልገው ነው ሙሉ ቦታውን ለርሶ ነው ያስኩት ጋሽ። ሙሉ ቦታውን ይኸውልህ የፈለጉበት ላይ መርጦ ማቆም ይችላሉ። ከዚህ በግራ በኩል ማቆም ይችላሉ፣ በስተቀኝ በኩል ማቆም ይችላሉ ጋሽ። 10 ቀን ከዚህ ላይ አቁመው መሄድ ይችላሉ። አራ ደግሞ መኪና ቀይረው ነው። አራ እግዚአብሔር ላለው ነው የሚጨምር። ይባረኩ ጋሽ። ይሄን ያዝ እስኪ ይሄን ያዝ። አራ ያዘው ተሸክሜ ላቁምልህ ጋሽ። አይ ተሸክሜ ላቁምልህ። ችግር የለውም ችግር የለውም ችግር የለውም። እኔ ልሸከመው ችግር የለውም። ና ነግሬሃለሁ። አንተ ዞር በል ግቡ ጋሽ ግቡ ግቡ። ሰብሬ እንዳልጥልህ ግቡ ጋሽ። እሺ ልሸከመው ነው ልሸከመው ግድ አይ አይ ተው ችግር የለውም ችግር የለውም ኮል በለው ጋሽ ችግር የለውም። እሺ እሺ ቻው ቻው። አሃ ያምናው የሚከራየው ቤት እዚህ ነው እንዴ? እዚህ አይደለም የሚከራይ ቤት አለ አላላችሁ? ኧረ እባክሽ ምንም የሚከራይ ቤት የለም። ግቢያችሁ ውስጥ አንድም ቤት የለም። በእውነት ሰርቪስም የለም። እሺ በቃ ተሳስቼ። ሰላም ነው? የሚጠጣ ውሃ ፈልጌ ነበር። የለም ውሃ የለችም? ምንም ውሃ? ኧረ እንደው የምቀምሰው ነገር የቧንቧ ውሃ የለም? ጠፍታ ነው? በሃይላንድስ የላችሁ? የለም። እሺ የምበላውስ ነገር የሚበላ ነገር ምግብ የላችሁ? የሚላስ የሚቀመስ ወጥ ቤት ውስጥ ምንም ምግብ የለም? ከመሶቡ እንጀራ ፈልጊ ግድ የለሽም? ኧረ በስመ አብ። እሺ ስልኬን ቻርጅ ታደርጊልኛለሽ? መብራት የለም እኮ ቆየ ከጠፋ። እንዴ መብራትም የለም? የለም እንዴ መብራት የለም ውሃ የለም የሚበላ የላችሁም የሚከራይ ቤት የላችሁም። እና ታዲያ እንደዚህ ይሄን የሚያህል አጥር ይዛችሁ እየኖራችሁ ምን እየሰራችሁ ነው? ሲያችሁ ያላችሁ አይደላችሁ ትመስላላችሁ። ከኔ ጋር ወጥተሽ አለምኝም ነይ ወጥተን ለምን ምንም አሰሪም ግድ የለሽም። ነይ ተከታይኝ እንለምን አብረን እሱ ነው የሚያዋጣሽ። ሀፋፍ እንሰራለን። ደሃ አለ ሰማኛለህ። ሌባና መስረቅ ነው ስራሽ። ልጅያቱ አይደል? ኧረ አልፈራም። በቃ ሰርቃለሁ። ይኸውልህ ሌብነት ስራ ነው። እሺ ሲያዙ ግን ወንጀል ነው። ስራ ነው። እሺ እሺ ሌባ ነኝ ልዘርፍሽ ነው። እንደው እባክሽ ደግሞ በዚህ መጣችሁ? ምን እያደረክ ነው? ድንጋዩን ወጣ ታሳያት እና ይዋጋል። ድንጋይ ታስፈራራኝ ነው ያስፈራራኝ መሆኑ ነው። አት ተፍ በላት አንድ እያልኳለሁ። ተፍ ገነዘ እኔ ራሴ መጥቼ እንዴት ተፍ እንደሚባል አሳያለሁ። ራሴ መጣው ነው እያለ ያለው አለቀልህ። እንግዲህ አይ ነግሬያት ነበር እኮ ወንጀል ነው ብየዋለሁ እኮ። እንደው ሌብነት አይሆንልኝ። እናት ቤቱን አውቀዋለሁ። እኔ ጠቁምሻለሁ። ነይ አብረን እንሄዳለን። ሌባ ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ዳኒ ሮስት እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን? ግን በልጅነት እንጀራ ትሸከም ነበር? አይ እንጀራው ነው እዚህ ላይ ጋግሬበት ነው። ሂጅ ወደዛ። ትምህርት ቤት አጥንት አምጡ ተብለናል። አንተም ቢወስድህ አሁን ምን ይመስልሃል? አንተ ተንከሲስ አንተ ጢመነ ፈላ ልቋጨው እንዴ እንደ እናትህ ነጠላ ና የወልርሶ ሰው ያናግሪዮት ነው እንጂ ብላ ነበሩ ናግሪዮት ተላጣሊ ብረት ልገፋ ነኝ። ወይ ተከታተሉኝ። ዛሬ ስፖርት አለኝ ቦሎ ጋለኝ ማለት ነው። አብረን እንሂድ እስቲ እንግባ ወደ ውስጥ። እንግዲህ ማን ነው መጀመሪያ ባርኔጣው ህብረት መግፊያው ቤት ገባ ማለት ነው። ኢዲኤፍ ይሰኛልኝ። ከዛ በኋላ ዘንጨ ነው ሄድኩኝ። እዛ ልክ ልገባ ስለ አዋ ቡና መታፈላ ጉብል እስቲ አምጪን ሲኒ ልፈትሽ አቅሜን አልኩ። ፈተሽ ከዚያ በኋላ ወደ ውስጥ እንግዲህ መዝለቅ ጀመረን ማለት ነው። ሀበር ላይ አንዲቷ አስቆመችኝና አንተ ምን ነው እንደዚህ ያለበስም ለብረት የሚመጥናች አንቺ ብረት ልሰራ ነው ዞር በይ እንዳልጨርግድሽ አልኳት። ከዛ ውስጥ ግባና ቀይር ልብስን አለችኝ። እንደዚህ ደህና አርጌ የስፖርቲና ልብስ ታጠቁኝ ማለት ነው። ገባ ስል አንዱ ጉብል ለዚህ ላይ አንተ ምን ነው ዱላ አይገባም አለኝ። አፈሪ ያልኩና ፓርክ አርጌ ይሄን ነካነው ውርድ ከራሴ
ገላሃለሁ ብዬ ወደው ዘለኩ ማለት ነው። ከዚያ የቤቱን አንደኛ ብረት አምጡልኝ አልኩት። ከዚያ በኋላ ህብረቱ ጋር ትግል አንተ ወቀላል መስሎኝ ነበር። ከዚያ በኋላ አቅሜን ፈተሸው አንተ እናትከን አልኩና ሌላ የተሻለ አምጣ አልኩት። ከዚህም ላይ ትግል አዛ በኋላ በአቅሜ ያለውን አነሳውኝና ማለት ነው ብረቱን ገፋ ነው እንኳን ይሄንን ኑሮ የገፋው ሰው ነኝ ባርኒጣው። ከዚያ በኋላ የሚመጥረኛ እንዴ ጅራፍ አለ ህጅም አልኩኝ። ጅራፍ ማሳጫውታ ያደግኩኝ ስገርፍበት አልኩኝ። አንተ ምን ነው ለስፖርት ነው አለኝ። ይሄም በካራቴ ቀጥሎ በቴስታ ገባውለት ማለት ነው። ከዚያ በኋላ ፑልአፕ የሚባለውን ስፖርት ቀጠቀጥኩት ነው ማለት ከዚያ ግን ያው እንደዚህ ነው ስፖርቱ የሚሰራ። ከዚያ እዚህ ላይ ማሽን ነው መንሸራተቻ አንተ ምን ነው እንደ አረ እንዳልወድቅ አልኩኝ። አንተ ግዴል አቁምልኝ አንተ ዋረደኝ አልኩኝ። ከዚያ በኋላ ሲሄድ አንደኛው እንደዚህ ደረቱን ተለጥቆ ማለት ነው እየደፋ አንዞር በል እንኳን ይሄንን መግፋት ያቅተኛል ልቀቅልኝ አልኩት። ከዛ ለቀቀልኝ። አራ ውርደት የነዩ ተንጠልጥሌ አራ ውርዶኛ መድኃኒዓለም ያለ አልኩኝ። ማንንም አልሰማኝም። ከዚያ በኋላ ሲደክመኝ ሳራየው ሳርሳይ እንቅልፍ ነው ፎጤን ደርቤ ትኝት። ከዚያ በኋላ የቅድሟ ጎል መጣችና ባርኒጦ አለችኝ። አልኳት አንተ ብረት አሰራርን ስለወደድ ነው ማለት ነው ልንጋብዝ ነው አለችኝ። የጋበዘችኝ ደግሞ የፊታችን 40 ሐምሌ 26 ማለት ነው ኢትዮ ዳንስ ፊትነስ ያበደ ኮንሰርት አዘጋጅቷል አለችኝ። እየጨፈርን እየተወዛወዝን ጤናችንን እንጠብቃለን። በእለቱም ፍቅር አዲስ ተገኝታ ሙዚቃዎቿን ታቀርባለች። በርካታ ባለስልጣናትም የስፖርት አፍቃሪያንም ተጋብዘዋል አለችኝ። መግቢያው 500 ብር ነው አለችኝ። እሺ አልኳትኝ። ከዛ በኋላ በእኔ ቪዲዮ ለመጣ አንድ ትኬት ሰጣለሁ አለችኝ። እኔ እንኳን እሷን እየሰማኋት አይደለም አቋሟን እያየሁ ነው። ከዛ ውዝዋዜ ነው እሱማ ያደኩበት ነው ላሳይሽ ሀገሬን አልኳት። ሁላችንም ከዚያው ሀይጌፍ እንገናኝ። ዓርብ ዕለት ስፖርት ነው አይቀርም።